ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ተመልካቾቼ እንግዲህ የሙቸከር የሚሆን ብቅ እያልኩላችሁ ነው። ያው እንደነገርኳችሁ ገጠር ሂጄ ስለነበረ ሰሞኑን የሚለቀቅላችሁ ቪዲዮ እንዳለ በክፍል እያረኩኝ በቃ የገጠሩን እንትን ነው የቀረጽኩትን ነው ማሳያችሁ። ይሄን ደግሞ የኛ ግቢ ነው የኛ ሰፈር። ይሄ የፍየል ቤት ነው። እነዚህ በጎቹ አሉ። ያው እንግዲህ ገጠሩ የናፈቃቸው አህዮችም እዚህ ጋር አሉ። ገና ውሃ እንትን ቀዲተው መጥተው ነው። ፍየሎችም ያው ተወሰኑ ብቅ ብለዋል፣ ግማሾቹ አይታዩም። እንግዲህ ገና የተወለዱትም ግልገሎቹ በረቱ ይሄንን ይመስላል። ያን የፍየል ቤት ነው። ይሄን ደግሞ በረቱ ያው ከብቶቹ በኦረኔ ነው የሚኖሩት። ያው አንዳንድ ጊዜ ሲመጡ ብቻ ማደሪያቸው ነው። እንግዲህ ዶሮዎቹም አልቀሩኝ። እቺ ደግሞ ጓጅማ ያው ገና የተወለደ የከብት ልጅ መቀመጫ ማደሪያ ነው የሚባለው። ይሄን ደግሞ የወላጆቼ ቤት ነው፣ እናት አባቴ ቤት። ያው እንግዲህ በጁንታው ተቃጥሎ ነበረ፣ አዲስ ተሰርቶ ነው ይሄ። ኮተቱንም አላነሳው ተባይ ተቀርጾ እና ይሄንን ይመስላል እንግዲህ ገጠሩ። ምሰሶ ምናምን የናፈቃችሁ ማለት ነው፣ ፊንታው ምናምን የናፈቃችሁ፣ ቦሎቅያው የናፈቃችሁ፣ ጭርቁ አልቀረም ማለት ነው። ምንም የቀረ የለ። ክትንክቱ ይሄ መቀመጫው ምድጃ ዳሩ ክትንክት ማለት ምንድን ነው እንዳትሉ፣ የመቀመጫው ክትንክት ይባላል ማለት ነው። እንግዲህ ይሄንን ይመስላል የወላጆቼ ቤት። ያው እርግጥ አልተለቃለቀም፣ ቆይቷል ከተለቃለቀ እንጂ በጣም ነው የሚያምረው፣ ሰፊ ነው። እንግዲህ ቦለቀየት የተወሰነ ለትውስታ ያህል ጤስ አድርጌባት እያሳያችሁ ነው። ይሄንን ይመስላል የእናት አባቴ ቤት። አሪፍ ነው። ቆርቆሮ ያስንቃል። በጣም የሚያምረው ያው ለቅልቁ ስለቆየ ነው እንጂ ቆንጆ ነው። እና ባይብ እንግዲህ ሰብስክራይብ ያደረጋችሁ የተለያዩ አገሮች አሳያችኋለሁ። ጠብቁ። ታይ ማማ ጉለንታው ምናምን የናፈቃችሁ ማለት ነው። እንግዲህ ጋጡ የናፈቃችሁ እና ይሄንን ይመስላል የእናት አባቴ ቤት። እንደነገርኳችሁ ልቅልቁ የቆየ ነው። እዚህ በጣም ነው የሚያምረው። ግቢያችን ደግሞ ይሄንን ይመስላል። በጣም ሰፊ ነው። ምን የመሰለ ጉዳይ መውጫ ነው እና ባይብ ይሄንን ይመስላል የወላጆቼ ቤት። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቪዲዮ እየተቋረጠብኝ ሳልሰናበታችሁ እያቋረጠ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።